ሄሎ ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ የሁለተኛው የጉብኝት ቀናችን ላይ እንገኛለን። ዛሬ የምገኘው በባቱ ኃይሌ ሪዞርት ነው። እንግዲህ ያው የማየውን ደስ የሚል ድባብና የማየውን ደስ የሚል ነገር እኔም ብቻዬን መብላት አልወድም ድሮም ታውቃላችሁ። እና ክቡራን ቤተሰቦቼን ላሳይ በማለት እንግዲህ ታጥቄ ተነስቻለሁኝ። ስለዚህ ይሄንን ድባብ እንድታዩት ነው። ለመነሻ ያህል እንግዲህ ጁሳቸው በስማም አሪፍ ነው። ጁሳቸው ምርጥ ነው። ጁሳቸው እንግዲህ ኃይሌ ስፖንሰር ካረገኝ ምናልባት በሚለው ማለት ነው። የጠዋት የማለዳ ስራዬን ካጠናቀቅኩኝ በኋላ አሁን ኃይሌ ሪዞርት እገኛለሁኝ። እንደዚህ ቀዝቀዝ አድርጌ ንጋቴን ጀምሬያለሁ ማለት ነው። እስኪ ትንሽ ተንቀሳቅሼ ግቢውን ላስቃኛችሁና መጣችሁ ዘዋይ ወይንም ባቱ ከተማ ስትመጡ ይሄን የመሰለ ድባብ ይሄን የመሰለ ግቢ ሳትጎበኙ እንዳትሄዱ ብዬ ነው። በጣም ነው የሚያምረው። እንደምታዩት ሐይቁ ከጀርባ ነው ያለው። የሃሮ ደንበል ትላንትና ሳስጎበኛችሁ የነበረው የደንበል ሐይቅ ማለት ነው። ይሄ ደግሞ የኃይሌ ሪዞርት ነው ማለት ነው። በጣም ነው የሚያምረው። ባይ ዘ ዌይ እዚህ ጋር ሆቴሉ ወይንም ደግሞ ሪሴፕሽኑ ይሄ ነው። በጣም የዋና ቦታ አላቸው። የመጫወቻ ቦታዎች አሏቸው። እንደምታዩት ድባቡ፣ አዕዋፋት ዝማሬው በጣም ነው የሚያምረውና ከዚህ በፊትም አይቼዋለሁኝ። ዛሬ በስራ አጋጣሚ እዚህ መጥቼ ይህንን ደግሞ እያየሁኝ አላልፍም። ለቤተሰቦቼ ለዩቲዩብ እና ለቲክቶክ ቤተሰቦቼ ለምን ይህንን አላስቃኛቸውም ብዬ በማሰብ እንዲህ ነኝ እኔ እንግዲህ እና ይህንን ይመስላል። እንደምታዩት በጣም ውብ ነው። በጣም ማራኪ ነው። ሰፊ ኤከር ላይ ነው ያረፈው። በጣም ሰፊ እንትን ያለው ድባቡ በጣም ያምራል። እንደምታዩት በጣም ደስ የሚል እንትን አለው። እሺ እና በጣም ያምራል። እንደምታዩት ነው። እዚህ ጋር የልጆች መጫወቻ አለ። እሺ እንዴት ነው? እግዚአብሔር ይመስገን። እና ይሄንን ይመስላል። የልጆች መጫወቻ አለው። የሁላችሁ እንደምታዩት ነው። የሚያምር ድባብ ነው ያለው። ከጀርባ ሐይቅ አለ። የሐይቁ ደግሞ የአዕዋፋቱን ዝማሬ ምኑን የምናይበት ድባብ አለው። ጠዋት እንደመሆኑ መጠን ብዙም ገና እንግዶች አልገቡም። እንደምታዩት እዚህ ጋር የመጫወቻ ስፍራ የልጆች መጫወቻ ስፍራ አለው። ይሄ የዋና ስዊሚንግ ፑሉ ነው። በጣም ነው የሚያምረው። ይህን የመሰለ ደስ የሚል እይታ ሳላሳያችሁ አላልፍም ብዬ ነው። እንግዲህ ወገኖች ላይክ ኮሜንት እፈልጋለሁኝ። እንግዲህ ታፕ አድርጉ ምናምን ብዬ የማጨናንቅ አይነት ሰው አይደለሁኝም። እኔ ዘና ብዬ በሚለው ማለት ነው። እንግዲህ እኔ የመሰለ ድባብ እነዚህ ዛፎች ከዚህ በፊት ያየሁት የት ነበረ? የጎንደሩ ጃንተክል ዋርካ አለ፣ ትልቅ ነው። ሐዋሳም ደግሞ ሐዋሳ ነው ያየሁት። ሐዋሳ ሐይቅ ዳር ላይ እንደውም አመታቸው ተጽፎበት ነው ያለው። ምን ያህል አመት እንደሆናቸው ዛፎቹ ከነ ማብራሪያው ነው ያለው። እንግዲህ ድባቡ ይሄንን ይመስላል ማለት ነው። በኋላ ደግሞ ስወጣ የመውጫውን ድባብ አስቃኛችኋለሁኝ። አስተያየት ኮሜንት ከእናንተ ፈልጋለሁ። በተረፈ መልካም ቀን። እወዳችኋለሁ። ባባይ ተባረኩልኝ።